በውሸት ክስ ለቆሰልከው ወዳጄ ሰዎች ባንተ ላይ ቢፈርዱም እንኳን አትደንግጥ። የመጨረሻውን ፍርድ የሚሰጥ የሚወድ አምላክ እንጂ የሚጠላ ሰው አይደለም ይላሉ ሳልሳዊ አቡነ ሽኖዳ። በቢሮ በሰፈር ባልሰራውና ባልወቀው ከሳሽ በዝቶብሃል። ግን ወዳጄ የሰዎች ፍርድ ጊዜያዊ ነው። ዛሬ ራስን ለማስረዳት አትልፋ። ጉዳዩን ለፈራጁ አምላክህ በጸሎት አስረክብ። ንጽህናህን የሚያውቅ እግዚአብሔር አለ። እርሱ በጊዜው ሁሉን ይፈርዳል። ኮመንት ላይ እርሱ ፈራጅ ነው ብለህ ጻፍልኝ። ያመንካቸው ጥላው ሄዱ። ይህን አስታውስ፣ ሰው ጥሎ ሲሄድ አታልቅስ። እግዚአብሔር ካንተ ጋር ሲሆን የሰዎችን በር እየዘጋ ሊሆን ይችላል። መዝሙረኛው ዳዊት እናትና አባቴ ይተውኛል፣ እግዚአብሔር ግን ተቀበለኝ ይላል። ሰዎች ሲርቁ ፈጣሪ በልጥ ወደ አንተ እየቀረበ ነው። ዛሬ ከፈጣሪ በቀር ማንም የለም በልና እረፍ በል። አሜን። እርሱ ይበቃኛል በለኝ በኮሜንት። ፈጣሪ የባረከውን የሰው ምላስ አያረክሰውም። በዙሪያ ያሉ እንዲሳካል የሚፈልጉ ይመስልሃል? ስትበረታ ድገት እንቅልፍ የነሳቸው የቅርብ ሰዎች አሉ። የእነሱ ተንኮል መንገድን ይዘጋው ይሆን ብለህ አትሸበር። እግዚአብሔር የባረከውን ሕይወት በሰው ምቀኝነት ሊረግመው አይችልም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰዎች ሊጎዱ ቢፈልጉ እንኳን እግዚአብሔር ካልፈቀደ በቀር ማንም ሊነካ አይችልም። ጠላቶችን ለማስረዳት አትልፋ፣ ፍርሃትን በጸሎት አጥፋው። ፈጣሪ ካንተ ጋር መሆኑን ካወቅ በኮመንት አሜን በለኝ። ይህንን በሰው ምቀኝነት ለደከሙ ጓደኛክ ሼር አድርግለት። መጨረሻ ባዶነት እንዳይሆን ተጠንቀቅ። ቀንና ሌሊት ትለፋለህ፣ ትደክማለህ፣ ትማራለህ። ግን ለምንድን ነው? ለዝና፣ ለገንዘብ ወይስ ሰውን ለመጣል? ስማኝ፣ ያለ እግዚአብሔር በረከት የምታገኘው ስኬት መጨረሻው ባዶነት ነው። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል መዝሙረ ዳዊት። ስራ ውስጥ ጸሎት ካለ ውጤቱ በረከት ይሆናል። ጉልበትን ሳይሆን ፈጣሪ እንዲቀድም ፍቀድለት። ያኔ ጥቂቱ ብዙ፣ ድካም ደስታ ይሆናል። ይህንን ለሚለፋና ለሚደክም ወጣት ጓደኛክ ሼር አድርግለት። ሰዎች ስልክህን ማንሳት አቆሙ አይደል? በፈለካችሁ ሳካ አጠገብህ አጣቸው። በሰው መሃል ሆነ ብቸኝነት ሰማ። አይዞህ ወዳጄ፣ አንዳንድ ጊዜ እግዚአብሔር አምላክ ሰዎችን ካንተ የሚነጥለው የእርሱን ድምጽ እንድትሰማውና እርሱ ብቻውን ሊያድንህ ሲፈልግ ነው። መዝሙረኛ ዳዊት እንዲህ ይልሃል፣ እናትና አባቴ ተውኛል፣ እግዚአብሔር ግን ተቀበለኝ። አምላኬ ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። መዝሙረ ዳዊት ምዕራፍ 20 ከቁጥር 10 እስከ 11 ድረስ። የሰው እጅ ቢለቅህም የእግዚአብሔር እጅ ግን እስካሁን ይዞሃል። ሰዎች በሩን ቢዘጉብህም እርሱ ግን መስኮቱን ይከፍትልሃል። ይህንን ብቻዬን ነኝ ብሎ ለሚያስበው ወጣት ሼር አድርግለት። በድብቅ ሱስ ምክንያት ለምትሰቃየው ወዳጄ በሰው ፊት ንጹህ መስለህ ትታያለህ። ለብቻ ስትሆን ግን በዚያ በሚያሳፍር ድብቅ ሱስ ምክንያት ነፍስ እየጮኸች ታለቅሳለች። በራስ አቅም ብቻ ልታሸንፈው አትችልም። ቅዱስ አቡነ ሽኖዳ እንዲህ ያስተምራሉ። ከኃጢአት መራቅ ካቃተ ቢያንስ በጸሎት ውስጥ ከኃጢአት ጋር ያለህን ውጋ ለፈጣሪ ንገረው ይላሉ። ዛሬ መደበቁን አቁምና ራስን በእንባ ለፈጣሪ አጋልጥ። ውድቀትን በንስሐ ቀይረው። ካስጨነቂው ድብቅ ወጥመድ ነፃ መውጣት ከፈለግ ኮመንት ላይ ነፃ አውጣኝ ብለህ ጻፍልኝ።